እሺ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ያው የዘገኘን ቪዲዮን እየለቀቅን ነው። ይቅርታ መጠየቅ እንፈልጋለን። ዛሬ ደግሞ እኛ ጋር ተምራ ቢኒያም ወንዶች ኢንስቲትዩት የፀጉርና ውበትና የማሰልጠኛ ተቋሞች ነን። እኛ ጋር ተምራ ወደ አረብ ሀገር ልከናን ስትሰራ ቆይታ ኮንትራቷን ጨርሳ የመጣች አንድ እንግዳ አለችን። እሷን ነው ዛሬ ቃለ መጠይቅ የምናደርግላት። ተከታተሉ። ፍሪዶስ እንዴት ነሽ? ሰላም ነው። የ2017 መጀመሪያ አካባቢ ነው አይደል የተመዘገብሽው? ታስታውሻለሽ? ደውለሽ ጠይቀሽኝ እንደውም ሳቂት ተዋሪሽ ብዬ ነበር ስልክሽን ያዝኩትና እየሳቅሽ ነበር ያወራሽኝ። እውነት እኔ ተምሬ ህጋዊ በሆነ መንገድ ውጭ ሀገር ሄጄ ስራ መስራት እችላለሁ ብለሽ በጣም በማይታመን መንገድ ነበር ስታወሪኝ የነበረው። በጣም ዲሲፕሊን የሆንሽ ልጅ ነሽ። በተቋማችን ውስጥ በጣም ደስ የምትይ ልጅ፣ ከተቋም ባትወጪ ሁላ እስከ ማለት ድረስ መምህራኖች የሚወዱሽ ልጅ ነበረሽ። ኦልሬዲ ከዛ በኋላ እንደውም ምንድን ነው የሆነው እዚህ አስቀጥረንሽ ብዙ ስራ ሳትሰሪ ነው አይደል ወደዛ ሄድሽው? ፍጥነትሽ፣ ቅልጥፍናሽ፣ ያለሽ ተግባቦት በጣም ደስ ይል ነበር። ለዛም ይመስለኛል ነገሮች ቶሎ ፍጥንጥን ብለው ሂደሽ ያው የኮንትራክት ጊዜሽን ጨርሰሽ ያው ዛሬ ነው እንግዲህ ወደ ተቋማችን ብቅ ያልሽው። በጣም ቴንኪው እናመሰግናለን። ሁለታሽን ሳትረሺ የተማርሽበትን ተቋም ላመስግናቸው፣ ቴንኪው ልበላቸው መምህራኖችም የተቋሙንም እኔንም ለማመስገን ስለመጣሽ በጣም ቴንኪው ማለት እፈልጋለሁ ከምንም በላይ። እና እንዴት ነበር ቆይታ? ቻሌንጁስ እንዴት ነበር? ስልጠናው እዚህ የተማርሽው ትምህርትና እዛ መሰሪው ስራ የት ነበር መሰሪው? በነገራችን ላይ እኔ ቤሩት ነበር ስሰራ የነበረው። እሺ። እና ከተቋሙ ጋር ብዙ ዲፈረንስ የለውም። እዛ ያለው ስራ አሪፍ ናቸው ማለት እንደተማርናቸው ናቸው አብዛኛውን ነገር እዛ ስንፈተን በዛው ልክ ስለሆነ አሪፍ ነበር ማለት እዚህ ያስተማሩን ነው አብዛኞቻችን ተማሪዎቻችን ናቸው ማለት ብለው በብቃት የሰለጠኑን በብቃት ሰለቸኝ ደከመኝ አይሉም አስተማሪዎቻችን እና ለእነሱ በጣም ቴንኪው ማለት እፈልጋለሁ። እዛ ሄጄ ብዙ ቻሌንጅ አላጋጠመኝም አልሐምዱሊላህ። ማለት እንዴት ነው ቻሌንጅ አላጋጠመኝ? ቻሌንጅ ሳይኖር ቀርቶ አይደለም፣ ሞር ነገሮችን አተኩሬ ማየት ይመስለኛል እዛ ቻሌንጅ እንዳይፈጠርብህ የሚያደርገው። አንድም ተግባቦት ይፈልጋል እዛ ሀገር ላይ ስራውን ስትሰራ ላይ ሳቅ ብለህ ምናምን መስራት ያለበት ከዛ እና ብዙ ዲፈረንስ የላቸውም። ቻሌንጅ ብዙ አላጋጠመኝም። ያው ትምህርቱም እዚህ አልከበደንም፣ እኛ አልከበደንም ብዙም እና እዛም ማለት ከሄድን በኋላ ራሱ የሆነ ላይክ የሚቀየር ነገር ይኖራል። ላይክ እንደ ኢትዮጵያ ሙሉ በሙሉ እንደ ኢትዮጵያ ነው ማለት አይደለም፣ ግን እዛ ሄደን ራሱ አስተማሪዎቻችን ጋር ኮንታክት አድርገን ምን እናድርግ፣ እንዴት እንስራ ብለን በጣም ደስ የሚል ጊዜ ነበር አሳልፈን የመጣ ነው። ቋንቋ አልተቸገርሽ? ቋንቋ ላይክ አረብኛ ሞክራለሁ እኔ አልተቸገርኩም። እንግሊዝኛ ደግሞ ፐርፌክት ስለምናገር ችግር የለውም። እኔ ቋንቋ አልተቸገርኩም። በነገራችን ላይ አሁን የስልጠናውና እዛ እና እዚህ አለመለያየት የሚለው ነገር እኛም እናንተ እዚህ እንደናንተ አይነት ተማሪዎች ስንቀበል መጀመሪያ አይዲያሽን ጠይቄሻለሁ። እኛ ጋር አንድ ተማሪ ሲመዘገብ ወደ ውጭ መሄድ ነው አላማው፣ ሀገር ውስጥ መቀጠር ነው፣ የራሱን መክፈት ነው የሚለውን ነገር ስለምንጠይቅ ያን የዓላማውን ትኩረት ያደረገ ስልጠና ነው የምንሰጠው እና አንቺም ስትማሪ ታስታውሻለሽ ብዬ አስባለሁ። ፎን ተምረሻል፣ ቀለም ተምረሻል፣ ሂና ተምረሻል እና ሁለገብ የሆኑ እዛ የሚሰሩ ስራዎችን ዘሆል የውበት ሙያዎችን በሙሉ ተምረሻል እና እሱ ደግሞ እዛ ሄደሽ እንዳይከብድሽ ያደርገዋል እንጂ እንደ ልክ አሁን ሀገር ውስጥ እንደሚቀጠሩ ተማሪዎች ወይ ፀጉር ብቻ ወይ ሜካፕ ብቻ ብትማሪ ኑሮ ምናልባት የመሄድ እድልሽ ጠባብ ነው የሚሆነው። እዛም ሄደሽ ደግሞ ስራዎች ይከብዱሽ ነበረ እና እኛ ስንመዘግብ በየፊልዳችሁ ነው ትኩረት አድርገን ስልጠና ነው የምንሰጠው እና እሱ አሁን አንቺ ኢንተርናሽናል ባለሙያ ሆነሻል። አንድ ታሪክ ልንገርሽ። እዛ አንቺ የት ነበርሽ? ቤሩት ነሽ አይደል? ኩዌት አንድ ካስተማሪ አለች እና ተማሪ የምትወስድልኝ እሷ አሁን ኦልሞስት ወደ 6 ሰራተኞቿ እንትን ናቸው፣ ነጮች ናቸው፣ ፈረንጆች ናቸው እና የምትከፍላቸው 4 ሚሊዮን ብር በኢትዮጵያ ነው ብር የሚከፈላቸው። ምንም ማለት ነው። አንድ ሹሩባ ሰርተው ግን ስንት ዶላር እንደሚቀበሉ እሷ ስለምታውቀው ነው እንደዛ ጋር የምትከፍል እና አንቺ አሁን እነሱ ጋር ለመጠጋት እየተሽከረከርሽ ነው። ይሄ ኢንተርናሽናል የውበት ባለሙያ ለመሆን ቅርብ እየሆንሽ ነው። በብዙ ነገሮች የሆነ ኤዲቲንግ ይኖረዋል፣ የጥፍር ስራ፣ የሜካፕ ስራ፣ በየሀገሩ የሚለዩ ነገሮች ይኖራሉ። እነሱም ደግሞ ችለሽ አሁን ደግሞ ተመልሰሽ ስቴጅ ደግሞ የተሻለ ደሞዝ ይከፈልሻል፣ የተሻለ የኑሮ ሴፍቲ ይጠብቅሻል እና በጣም መልካም እድል እንዲገጥምሽ ነው የምንፈልገው። እዛ ኑሮስ ከምግብ ጋር ቤት፣ መኖሪያ ቤት ምናምን እንዴት ነበር?
እዛ መኖሪያና ምግብ ከሰዎች ጋር ነው የሆነው። እኛም ከሰዎች ጋር ነበር የሆነው እና አሁን እንዳልኩህ ነው ኢትዮጵያኖች ከሆኑ ከእነሱ ጋር ማለት ላይክ እንደ ኢትዮጵያ ካልቸር ነው አሰሪዎች ከኢትዮጵያዊ አሰሪዎች ናቸው። ሲቀጥል ደግሞ እኛም ወር እንትን ያደረገብን ደግሞ ማለት ደስ የሚለው ፓርት ደግሞ ከተማዋ ራሱ ዳውራ የምትባል ከተማ ነበረች ቤሩት ላይ እና ኢትዮጵያኖች ብቻ ነበር። ኢትዮጵያኖች ብቻ ናቸው እና ደስ ይላል። በቃ ምንም ሰው ሀገር ያለሽ አይመስልም። ምንም በቃ ወደ ውጭ ስትወጣ በቃ ላይክ ሱፐርማርኬት ምናምን ስትሄድ ነው በቃ ኢትዮጵያ አለመሆን ትዝ የሚለው እንጂ የለም። ምግብ ከነሱ ነው። ሀታ ሳይቀር እንጀራ በሽሮ የምንበላበት ጊዜ ነበረ። ቀናፍቆ ነው ምንም የምንበላበት ጊዜ ነበረ። ዶሮ ትበላላችሁ? አዎ ዶሮ መስት ነው። ዶሮ ኢትዮጵያ ውስጥ ያፈቀን ደስ የሚል ነበር ኑሮ እዛ ደስ ይላል። ሲቀጥል ምግቡ ከነሱ ነው፣ ቤትም ከነሱ ነው። ተጓፈነ ብቻ የምትኖረው እንደ ቤተሰብ ላይክ እንደ ቤተሰብ ስሜት ነው የሚሰማት እዛ። በጣም እኔ እንደውም ምን አልኩ መሰለሽ ብዙ ጊዜ ቲክቶክ ላይ ይሻለሁ እቺ ምን ሰዓት ስራ የምትሰራው በቃ እዚህ እናትሽ ጋር ሆነሽ ያን ያህል ቲክቶክ ላይ አትታጭው እዛ ምን ያህል ቀለል ብሎሽ እንደምትሰሪ እዛ ምን ያህል ሪላክስ እያደረግሽ እንደምትሰሪ እና መብትሽን አስከብረሽ እንደምትሰሪ ምን ያህል ትርፍ ሰዓት እንዳለሽ ያሳያል። ምክንያቱም ቲክቶክ ላይ ብዙ ያይሻለሁ እንዴት ልጅ በቃ በጣም ፍሪ ናት ማለት ነው። በነገራችን ላይ አንቺ ብቻ አይደለሽም እነ እስከዳር እነ መድኃኒት እና መቅደስ የላካቸው ልጆች በሙሉ ቲክቶክ ላይ እናያቸዋለን። ደውዬ ስጠይቃቸው ያው እናወራለን እኮ አይደለ በስልክ እዛ ሆናችሁ ስጠይቃችሁ ያለው ሴፍቲ በቃ በጣም በጣም ደስ የሚል ነው። አሁን ምን ብዬ መናገር እፈልጋለሁ አንቺም ትጨምሪላቸዋለች። የትኛውም የኢትዮጵያ ወጣት የትኛውም በተለይ ሴት ልጆች በማዳም ቤት ባይሄዱ በቤት ሰራተኝነት ባይሄዱ ኢትዮጵያ ከዚህ በኋላ በሙያ ብትታወቅ አንደኛ በሙያ ስትሄጂ የተሻለ ደሞዝ ይከፈልሻል፣ የተሻለ ሴፍቲ ይኖርሻል፣ ትከበሪያለሽ። ፊክስድ ራሱን የቻለ የሰራ ሰዓት አለሽ፣ የእረፍት ሰዓት አለሽ እና በሙያ መሄድን ብንለምድ ሁላችንም አሪፍ ነው። ግን ብዙ ጊዜ ይሄ የማዳም ቤቱ መሄጃው መንገድ ስልጠናዋ ስለምትቀንስ ቀጥታ መሄድ ስለሚችሉ እዛ ከሄዱ በኋላ ያለውን ቻሌንጅ ብዙም እያወቁት አይመስለኝም እና ብዙ ልጆች የምንሰማው ነገር አለ በጣም ብዙ እሱ እንዳለ ሆኖ ደግሞ በህገ ወጥ መንገድ የሚሄዱ ልጆች እንደውም ያሬድ የሚባል ልጅ ታውቂያለሽ ብዬ አስባለሁ። አብራችሁ ነበራችሁ እዚህ ክላስ ውስጥ አይደል? እሱ ልጅ እንግዲህ በጣም በሰቃቂ ሁኔታ ተሰቃይቶ የተመለሰው በህገ ወጥ መንገድ ሄዳለሁ ብሎ በጣም በማይታመን ሁኔታ እንደውም እስኪ አለ እንደዚህ አለ ኦኬ ካለ እንደውም አንድ ቀን እሱን ኢንተርቪው ያደርገዋለሁ የደረሰበትን ጉዳት ከዚህ በኋላ የትኛውም ኢትዮጵያዊ ወጣት የትኛውም ኢትዮጵያዊ የሆነ ሰው በህገወጥ መንገድ መሄድ እንደሌለበት በሽጉጥ ሁላ ተመቶ በሰንሰለት አንቀውት በጩቤ ጀርባውን ገፈውት አላቅም ብቻ በጣም ሰውኛ የጎደላቸው ሰዎች ናቸው እንደዛ ያደረጉትና የትኛውም ኢትዮጵያ ወጣት አንደኛ በህገወጥ መንገድ ስደት ማሰብ የለበትም። ህጋዊ በሆነ መንገድ ነው ብቻ መሄድ ያለበት ብዬ ነው የማስበው። በቅርብ የምናያቸው ልጆች እንዲህ እየሆኑ ስለሆነ ማለት ነው። ሲቀጥል ደግሞ በማዳም ቤት የምትሄዱ ሰዎች የምታስቡ በህጋዊ ሙያ በፀጉር ቤት ብቻም እኮ ላይሆን ይችላል፣ በሪሴፕሽን ሊሆን ይችላል፣ በዌተር ሊሆን ይችላል፣ በኮንስትራክሽን በህጋዊ በሆነ ሙያ ነክ በሆነ ነገር ብንሄድ ክብር ያለው ስራ እንሰራለን፣ ሀገራችንንም በዶላር ተጠቃሚ እናደርጋለን፣ ራሳችንንም ሴፍቲ ያለው ስራ እንሰራለን ብዬ አስባለሁ። እና እንደው አንቺም ስለዚህ ነገር ትንሽ ነገር ብታያቸው። እኔ መናገር የምፈልገው ቢኒ የምሬን ነው። ህገወጥ መንገድ ማለት በጣም ከባድ ነው። ህገወጡን ተወና ህጋዊ መንገድ ነን ብለው ሲዮ ሲቀይረው የሚሄዱ ልጆች በጣም ብዙ አሉ። በጣም ብዙ እኔ ስፔሻሊ በጣም በቅርብ ማውቃቸው ያሬድ ነበር በቅርብ ማውቃቸው በጣም ብዙ ልጆች አሉና አንዷ ልጅ የተሰራችው ስራ እንዴት መሰለ ቢኒ በፀጉር ቤት ብላ ሲዮሲ እዛ ማይታመን ደላሎች አሉ። 18 ቁጥር እና 20 ቁጥር ይባላል። አሁን 18 ቁጥር የፀጉር ቤት ነው አይደል? የሙያ ነው። 20 ቁጥር ደግሞ የማዳም ቤት ነው። ልክ ነህ ቢኒ። ግን እነሱ እንዴት መሰለህ ልጅቷ በእርግጥ በፀጉር ቤት ሲዮሲ ያለኝ ምናምን ነገር ብላ ነገር ሲዮሲንም አሰርተው ነው ተምረው አይደለም። እና እዛ ስትሄድ በጣም በቃ ጠፋባት ምንም ነገር ላቸው የጠባ ይሄ ነገር ላይ ከሀገሪቷ ጋር በቃ አረቦች ደግሞ ትንሽ እንከን ነው የሚፈልጉት። እንከን ከፈለጉ ሙሉ ኢትዮጵያ ነው የምትሰደው እና ላይ ቀይረው ባይሄዱ በስንት ሰዓት ማለት ይሄ አብሶ የፀጉር ቤት ስልጠና በቃ ማለት ፎከስ አድርገህ ከሰራሁ 6 ወር ኧረ አይጨርስም። አንተ አሁን አልጨረስንም። እኛ አልጨረስንም። እኛ ፈጣን ገባህ ቢኒ። ግን አንዳንድ ሰዎች አሉ በቃ ቢበዛ 6 ወር በ6 ወር ጊዜ ውስጥ ፐርፌክት ሆነ መሄድ ይሻላል። በኮንፊደንስ ገንዘብ እዛ ይሄን ስሪ ነው የሚሉት። ከባድ ባይሄዱ በጣም
ህጋዊ መንገድ ቢጠቀም ከህጋዊ አልፎ ደግሞ ሲኦሲ በስንት ሰዓት ተመዝነው አልፈው በእኛ ጊዜ እኛ ሲኦሲ ስንፈተን ይገርምሃል በጣም በቃ እንጃ እኛ ተጨብጭቡ እንዳለ ልጆች ማለት ነው። አዎ ሰምቻለሁ። እንደዛ እንደተባላችሁ በቃ እኔና አንድ ጓደኛችን ነበረች ጌጤ ካስታወስካት ጌጤ የምትባል ጎበዝ የቤታችን በጣም ብራንድ የሆነች ልጅ ነች። እና ሁለታችን ነበር ቀይ ፈተን ነው በሰዓቱ እና ከኛ ሌላ ወደ 10 ልጆች ነው የነበሩ ከኛ ጋር ከሌላ ተቋም የመጡ አዎ ከሌላ ተቋም ሆነው ደግሞ 10ም አንድ ትምህርት ቤት ናቸው። ኦኬ እኛንም በቃ በቃ ተአጅብ እስኪደርስ ሰውየው መታኙ በጣም በቃ ኬዝ ነው የመጣችሁት እስኪለን ድረስ በእውነት በጣም ነበረ ደስ የሚለው። ደስ ይላል። እኔም ኮርቻለሁ የዛን ጊዜ በጣም የት ነው የተማራችሁት ምናምን እያለ ጠይቆ ነበር አሉ ሲፈታኝ። የት ነው የተማራችሁት ምናምን ነገር አለኝ። ከዛ ልጄን ላስተምራት ብሎ እንደውም ባለኝ ደስ ይል ነበር። ደስ ይላል። አንድም የወደቀብን ሰው የለም። በዚህ አጋጣሚ እንኳን አነሳሽ ሲኦሲ ልከናቸው በብቃት ደረጃ አንድም ተማሪ ወድቆ የተመለሰብን የለም ጭራሽ። አይደለም እናንተ በስርዓት 6 ወር የተማራችሁት ልጆች ይቅርና ይሄ ቪዛ ሲመጣላቸው 1 ወር ምናምን አስጨንቀው የሚማሩ ቪአይፒ የሚማሩ ልጆች አሉ አይደል? እነሱ እነ መቅደሳው እንደዛ ነው የተማሩ ነው የተፈተኑ። እነሱም አልወደቁም እንኳን እናንተና። በዚህ አጋጣሚ ተቋሙም እንግዲህ የሚሰራ ሰው በደንብ ስላለው ፕሮፌሽን ባለሙያ ነው እያፈራን ያለነው። እንግዲህ ፕሮፌሽን ባትሆኑ ኖሮ ወደ ውጭ ሄዳችሁ ስራ መስራት አትችሉም ነበር። ስለዚህ በጣም ድሬዳዋ በጣም ደስ ብሎኛል። በጣም ደስ የሚል በቅርብ ጊዜ ነው አላማሽን ያሳካሽ ነው ለመናገር ከሆነ። ከዚህ በኋላ መንገዱ ቀና። ቋንቋውን ችለሽዋል፣ የስራ ባህሪውን አውቀሽዋል፣ ብዙ ነገር። አሁን ከዚህ በኋላ ላንቺ ነገሮች ቀላል ናቸው። ምናልባት ከዚህ በኋላ ኮንትራትሽን እዛው ታራዝሚያለሽ ወይስ ሀገር ትቀይሪያለሽ? እውነት ለመናገር ያሰብኩት ቤት ለመቀጠል ሳይሆን ዱባይ ጥሪ እያቀረበልን ነው ብዛት በዛ ቤት የሚያውቁ ሰዎች ዱባይ ኮንታክት ይኖራቸዋል እና ወደ ዱባይ ጥሪ እየቀረበልን እና እስኪ አላህ ካለ ከዚህ በኋላ ወደ ዱባይ ለመሄድ አስባለሁ። የተሻለ ነገር ነው የተሻለ ነገር ስለሆነ ከዱባይም ደግሞ አሪፍ ሀገር የተሻለ ካገኛል ኮንታክታችንን በጊዜው ጨርሰ ምናምን ነገር በስበሳት ትለያያለህ ከነሱ ገባ ደስ ይላል። እንደዚህ አይነት እንትን አንዴ ከወጣክ አይከብድም። መንገዱ ከከፍቷል በቃ ኦሬዲ መንገዱን አይተሽዋል፣ ሀገሩን አይተሽዋል፣ ቋንቋውን ለምደሽዋል፣ የስራ ባህሉን አውቀሽዋል። ከዚህ በኋላ ላንቺ ምንም የሚከብድ ነገር የለምና አንድ ልጅ እንደውም ምን አደረገች መሰለሽ አለም የምትባል ልጅ ከኛ ነው ተምራ ሄደች እና 2 ዓመት ከሰራች በኋላ ኮንትራቷን ጨርሳ ከስተመሮች አሉ አይደል ስልክ እየሰጡሽ የሚሰሩ ሰዎች የሽሩባ ስራ ፎን ሰርቪስ ምናምን የሚሰሩ ሰዎች እኛ እዚህ መተን ወረፋ አንጠብቅም እያሉ የደወሉ ሲያሰሯት ቆዩ። የተወሰነ ስራ በፈታችበት ሰዓት ከዛ ስታየው ጣማት በቃ ፎን ሰርቪስ ነው። በቀን አንድ ሰው ከሰራች በቂዋ ነው ለሱ። ቤቷን ተከራይች ለብቻዋ ፎን ሰርቪስ በየቤቱ እየዞረች ሰጠች። አሪፍ ዶላር ነው የምትሰበስበው ልጅቷና ወይ ለቤት እኛም እንደዛ አጋጣሚዎች ቀርበውልን ነበር። እንደዛ አይነት አጋጣሚ አሪፍ ነው በጣም ላይክ አሁን ሰርግ ወቅት ነው ምን ነበር ቤት ዳርሶ ላይክ ጦርነት ከመከፈቱ በፊት ነው በጣም በቃ በቤት ለቤት ይርኩለት ሰራለክ ደስ የሚል ቫይብ አለው። በጣም ስልኬን በቃ ማለት አንዴ ከወደድኩ አንዴ ጥሩ ስራ ካሳየሃቸው በቃ እንትን ነው በቃ ምንም አይጠርም ይጋቡና ፊርዶስ ፋል ይላል በቃ ደስ ይላል። የፀጉር ደንበኛ ደግሞ የሚገርምሽ ነገር የትኛውም የፀጉር በደንብ የማይክድሽ ደንበኛ ነው የፀጉር በዓለም አቀፍ ደረጃ። አንቺ አንድ ደንበኛሽ ዛሬ ዘወለሽላት የለውም ካለችሽ ወር ትጠብቂያታለሽ። ምክንያቱም ፀጉርሽን ነው አሳልፈሽ መስሪያት ማንነትሽን ነው አሳልፈሽ መስሪያት እና ይሄ በጣም ትልቅ ነገር ነው። በጣም ፍሪዶስ በጣም ደስ ብሎኛል። ቤተሰቦች ጋር እንደዋወል ነበር። አሁን ጎርምሰሻል። እኔ ጋር ስትመጪ ህፃን ነበርሽ እና እንደዋወል ነበር። ያው ጠብቅልኝ ልጄን እየተባልኩኝ አሁን ላይ ደግሞ ራስሽን ችለሽ ኮንፊደንስ አግኝተሽ በጣም ጎበዝ ስትሮንግ ልጅ ሆነሽ ራስሽን ችለሽ ስትሰሪ ቆይተሽ ወደዚህ መጥተሽ አሁን ደግሞ ጭራሽም ሀገር ለመቀየር ለማማረጥ ነው ግሪጎሪሽን ጨርሰሽ የመጣሽው። መልካም እድል ነው የምንመኝልሽ። ኖርማሊ ማንኛውም ነገር እገዛ ካስፈለገች ደውይልን። ቤተሰቦቻችን ደግሞ የዩቲዩብ ቤተሰቦቻችን ልክ እንደዚህ የሄዱ ልጆች ተመልሰው ኮንትራታቸውን ጨርሰው ሲመጡ ምን ቻሌንጅ ገጠማቸው፣ ምንስ አድቫንቴጅ አለው የሚለውን ነገር ከነሱ የምትሰሙት ይሆናል። ቀጣይም የምናቀርባቸው ልጆች ይኖራሉ። እናንተም ሰብስክራይብ እያደረጋችሁ እንድትጠብቁ እንላለን። እናመሰግናለን።